ከአውሮፓ ከተሞች አንዱ እግር ከጣለ የሆነ ነገር ታያለ። መንገድ ላይ ስትሄድ የደላቸው የጠገቡ እርግቦች ያጋጥሙሃል። አጠገባቸው መድረስህን አውቀው መንገድ አይለቁልህም። ከመጤፍ ሳይቆጥሩህ ለቀማቸውን ወይም ጨዋታቸውን ይቀጥላሉ። እንዳትረግጣቸው እርምጃን ቆጥበህ ለመራመድ ትገደዳለህ። አንተ ግን ቅድስቲቱ ምድር ላይ ነህ። አንዲት ወፍ ከከረጢት ያመለጠ እህል እየለቀመች ነው። ድንገት በአቅራቢያው ዳናህን ከሰማች ብድግ ብላ እንጦጦ ብሔራዊ ፓርክ ታፈገፍጋለች። በወፎች አይን ስትታይ ጭራቆች ነህ። ግን ያለ ምክንያት ነው። አንድ ባለቤት አልባ ውሻ ባጠገቡ ካለፍክ ሽምቅቅ ብሎ ገለል ይላል። ይመግቡኛል ብሎ ሳይሆን ይደበድቡኛል ብሎ እንደሚያስብ ግልጥ ነው። በከተማችን የዕለት ዱላውን ሳይቀበል የሚውል ውሻ የለም። ድሮ ሰዎች የጎዳና ውሻ የሚደበድቡት ሊጣችንን ደፋብን፣ ከቅርጫው መደብ ላይ አንድ ጎድን መነተፈብን በሚል ሰበብ ነበር። አሁን ያለ ሰበብ ውሻና ድመት የሚነርት ነዋሪ ጥቂት አይደለም። ለመዝናናት ወይም የቆረፈደ ክንዱን ለማፍታታት ውሻ የሚደበድባል። ረሃቡን በእንቅልፍ ለማሳለፍ የተኛውን ውሻ ከመንገድ አፈንግጦ በወጣ ኮብል ድንጋይ የሚወግር አይጠፋም። በቀደም አንዱ ከሱቅ በር ላይ ተጎልቶ የሚቅም ጎረምሳ በአንድ ምስኪን ውሻ ላይ ድንጋይ ወረወረበት። ውሻው ከድንጋዩ ለማምለጥ ደመነፍሱን አስፋልት ለማቋረጥ ሲሞክር ከላይ የመጣ ታክሲ በጎማው እግሩን ዳጠው። ውሻው እያነከሰ ያለቀሰው ለቅሶ። ከአዲስ አበባ እምብርት እየራቅን ስንሄድ ዕቃ የሚያጓጉዙ ጋሪዎችን እናገኛለን። አንድ የጠወለገ ፈረስ ትልልቅ ጎማ ያለው ጋሪ ለመጎተት የሞት የሽረቱን ሲፍጨረጨር ታያለሽ። በጋሪው ላይ መዓት የሲሚንቶ ከረጢት ተከምሯል። ከሲሚንቶ በተረፈ ቦታ ብሎኬት ተገጥግጦበታል። በዛ ላይ ጋሪ ነጂው እንደ ፈርዖን ተኮፈሶ ፈረሱን በጅራፍ ጠብሰዋል። በእንስሳት መገልገል አንድ ነገር ነው። በእንስሳት አለምክንያት መጨከን ግን ሌላ ነገር ነው። የከተማው አስተዳደር የጋማ ፈረሶችን ያለ አግባብ የሚጭኑ በአገልግሎታቸው ሳይሆን በስቃያቸው የሚደሰቱ ሰዎችን መቅጣት አለበት። ለመኖር እንስሳትን መግደል አለብን። ይህ የህይወት አንድ አሳዛኝ ግን አይቀሬ ገጽታ ነው። ከዚያ ባሻገር ለእንስሳት ርኅራሄ የማሳየት ዝንባሌም አናጣም። የኢትዮጵያ ባህል በአንድ ገጹ ለእንስሳት መራራትን ያስተምራል። ድንግል ማርያም የተጠማ ውሻ እንዳጠጣች ሲነገረን አድገናል። የአገራችን የባላባት ወግ ስለ ዝሆን ገዳዮች ጀብድ በአድናቆት የሚተርከውን ያህል ስለ ቆቅማሪ አቦዬም ይተርካል። እኒህ አቦዬ የዳግማዊ ምኒልክ አያት የንጉሥ ስላሴ አማች ነበሩ። በአንድ ወቅት አንድ ባላገር ቆቅ አጥምዶ እጅ መንሻ መጣላቸው። ለባላገሩ የሚገባውን ከሰጡት በኋላ ወደ መኝታ ቤታቸው መስኮት ተራመዱ። ማጀት ውስጥ ገረዶቻቸው ቢላዋ እየሳሉ ነው። አቦዬ ቆቂቱን መስኮት ላይ ያስቀመጡና ደህና ሰንብች ያሏት። ወደ መጣችበት በረረች። የሀገሩ ሰው ከዚያን ጊዜ ጀምሮ አቦዬን ቆቅማሪ አቦዬ ብሎ በአድናቆት ይጠራቸው ጀመር። አለ ምክንያት በእንስሳት ላይ የመጨከንን ልማድ አስወግደን የመንፈስ ስልጣኔ ያለን ህዝቦች መሆናችንን እናሳይ። ዘጠናዎቹ የጎረመስኩበት እንጂ የተወለድኩበት ዘመን አይደለም። ግን የዘጠናዎቹ ሰው ነኝ ለማለት አላቅማማም። የእኔ ዘመን የምንለው የተወደድንበትን እንጂ የተወለድንበትን አይደለም ይል ነበር ምዑዝም። ዘጠና እውነትም ገራሚ ዘመን ነበር። ለመጀመሪያ ጊዜ ከአዲስ አድማስ ጋዜጣ መጣጥፍ ጽፌ 30 ብር ተከፍሎኛል። ስነ ጽሑፍን ሙያዬ ብዬ ያስኩት በይሁዳ በጀት ነው ማለት ነው። ያኔ ገንዘቡ አላልቅ ብሎኝ ማስቀመጫ ሁሉ ቸግሮኝ ትከሻዬ ላይ ሳይቀር ተጨማሪ ኪስ ለማሰፋት ተገድጃለሁ። የምር በጊዜው ገንዘቡ በረከት ነበረው። የሚገርመው ያኔ የመዝናኛ ጊዜ እጥረት እንጂ የብር እጥረት ስላልነበረ ይደገም ቅዳሜ የሚል ዘፈን ሁሉ ተዘፍኖ ነበር። አሁን ቅዳሜ ሲመጣ በጀታችንን ቁርሳችን ላይ ጨርሰን ቅዳሜ ራሱ ከወረፋው ቀድሞ የገባ እሁድን እየሆነብን ተቸግረናል። ድሮ ደመበራድ ሰው ነበርኩ። አሁን ኑሮ ነው መሰለኝ ሳር ቅጠሉ ሁሉ ያበሳጨኛል። ባለፈው አንድ ወዳጄ ከወገን ተደብቄ ቁርስ ከምበላበት ምግብ ቤት በፓራሹት ይሆን በአምባሰል ማር ቆራጭ ገመድ አላውቅም ዱብ አለ። ከዚያ ቀለል ያለ ሳምቡሳ ያዛል ብዬ ስጠብቅ በከፍተኛ ጭካኔ 2 ተጨማሪ እንቁላል ያለው እንቁላል ፍርፍር በማዘዝ ቀልቤን ገፈፈው። ጭራሽ አስተናጋጁን ጠርቶ እንቁላሉ ግን የፈረንጅ ነው ያበሻ ብሎ ሲመረምር ራሴን መቆጣጠር አልቻልኩም። አንት የሰላቢ ልጅ
ቅርፊትና አስኳል ይኑረው እንጂ እንቁላሉ የአፍጋኒስታንስ ቢሆን ምን አባህ ገባህ? አሁን አንጥሬ ሳላዳምጥህ የቀረበልህን በልተ የጀጎልን ግንብ ግንባርህ እስኪመታ ድረስ ሽሽ ብዬ ገሰስኩት። አኩርፎ ጥሎ ይሄዳል ብዬ ጠብቄ ነበር። እሱ ግን አኩርፎ መብላቱን ቀጠለ። የኑሮ ውድነቱ ያልቀየረው ነገር ቢኖር የመረዳዳት ባህላችንን ነው። ባለፈው አንድ አንጋፋ ተዋናይ ሚኒባስ አባረው ሲሳፈሩ የሚያሳይ ቪዲዮ ቲክቶክ ላይ ተለቆ ህዝቡ አዝኖላቸው የመኪና መግዣ እያዋጣላቸው ነው። ይህንን የተመለከተ አንድ ድህረ አንጋፋ ተዋናይ ጓደኛዬ ከቀበና ወደ መገናኛ የሚሄደውን ሃይገር አውቶቡስ አስቆሞ ሲሳፈር የሚያሳይ ቪዲዮ አስቀረጸ። ባለሙያ ቀጥሮ ድሮን ሳይቀር ተከራይቶ በተለያየ አንግል ተቀርጾ ቪዲዮውን ወንድሙ አካውንት ላይ ጣደው። አሁን የእንግሊዝ ኤምባሲ መንገድ ዘግተ የዲፕሎማሲ ጫና ፈጥረህብናል ብሎ ፖሊስ በእግር በፈረስ እና በታንክ እያፈላለገው ነው። ቢናገሩ አፈኛ ዝም ቢሉ ሞኝ ቢወፍሩ ዝሆን ቢቀጥኑ ትንኝ አወይ ሰው ሰው አስቸገረኝ። ከአዝማሪው የተረፈውን እንዲህ መዘርዘር ይቻላል። ብትጋብዘኝ አባካኝ ትባላለህ፣ ብትቆጥብ ቋጣሪ፣ ብታሞግስ አሽቃባጭ፣ ብትተች አቃቂረኛ፣ ብትቃወም ሰካራም፣ ባትቃወም አብሿም፣ ሴቶች ቢቀርቡ አተራማሽ፣ የሴት ድሮን፣ ሌጣህን ብትሆን ስልብ ወይም ጌ፣ ሽሽግ ብትይ ምነው ጠፋሽ፣ ብቅ ብትይ ምነው እዩኝ በዛሽ፣ ባያምርብሽ አመዳም፣ ቢያምርብሽ ፊልተራም ወይም ዱቄታም፣ ብትጨምቺ አንገት ደፊ አገር አጥፊ፣ ነፃ ብትሆኚ ትባያለሽ። እንደ መካሪ ሲቃጣኝ እንዲላለው በማንኛውም ሁኔታ ውስጥ ብትገኝ ከሰዎች ምዘናና ከአስተያየት አታመልጥም። የሚመዝን ማግደሉ አይቀርም። ጀለስ እንዳመጣጡ ኑር፣ ጀለሲት እንደ ፍጥር ጥሩ ኑሪ። ልብሽን ተከታይ። ሕግ እስካልጣስክ ድረስ ሰዎችን እስካልጎዳ ድረስ ማድረግ የሚገባህን ከማድረግ አትቆጠብ። የሆነ ዘመን ላይ አንድ ባላባት ከአድዋ ዘመቻ ተመልሰው በሕዝብ ፊት ሲፎክሩ ደመቅ ያለ ፈሳ መለጣቸው። ነዋሪውም በታላቁ ዘመቻ ላይ 4 ጣሊያን መግደላቸውን ቸል ብሎ ለ4 ሰከንዶች ያክል አየር ላይ በቆየው ፈሳቸው ዙሪያ በማውራት ተጠመደ። ባላባትየው ለሕዝቡ ጥሩ ነገር በመስራት ገጽታቸውን ለመገንባት ወሰኑ። 10 በሬ አርደው የአገሩን ሰው ጠርተው አበሉት። እኒያ 10 በሬ ያበሉት ጌታ እየተባሉ እንዲነሱ ተመኝተዋል። ከተበላ ከተጠጣ በኋላ አንዱ አዝማሪ ብድግ አለና እንዲህ አቀነቀነ። እንኳን 10 በሬ ቢታረድ 30 ቀኑ እንዴት ይመሻል ያንን ሳናነሳ አለ።